አልহামዱሊላህ ሰላም ነው ኦሳማ አለ ያንተ ቢላዲን የለውም ያባት ስም ማን ነው ሐፊዝ ኦሳማ ሐፊዝ የመን ነው የተወለድከው የመን ነው ኢትዮጵያ ከመጣ ስንት ጊዜ በቃ 4 አመት በአራት አመት ነው እንግዲህ ሶስት ቋንቋዎችን አማርኛ ኦሮምኛ ትግርኛ ትሞክራለህ ዋው እስኪ በሶስቱም ቋንቋ ለባንዱ ለተመልካቾቼ ቤታቸው ሆኖ ለሚከታተሉን ፕሮግራም ሰላም ታቀርብላቸው በሶስት ቋንቋ አዎ ለምሳሌ በአማርኛ እንደምን አመሻችሁ ሊሆን ይችላል እንደምን አመሻችሁ እንዴት አደራችሁ ለማለት እሺ በኦሮምኛ አካም ጅርቱ ነጉማ በትግርኛ ዳሓንዶ ከመኮ አለኹ ጽቡቅዩ ዳሓን ከየመን የመጣው በጦርነቱ ምክንያት ነው አዎ ከዛ እዚህ ከመጣህ በኋላ አሁን ጎዳና ላይ ማስቲካ እየሸጥክ ቤተሰቦችን ታስተዳድራለህ ሰይፉ ላይ ልቅረብ ብለህ በቪዲዮ እንደዚህ ሰው ሁሉ ይልክልኛልና ለምን የሰይፉ ሾውን መረጥከው መልእክት ስላለኝ ነው መልእክት ለህዝቡ በአጠቃላይ ለኢትዮጵያ ህዝብ እንዳለ ምንድነው መልእክት ያኔ ለምሳሌ አሁን በጦርነት ምክንያት ነው የመጣነው ተሰደን ብዙ ጦርነቱን አይቻለሁ በጣም ከባድ ነበር እና ተሰደን የመጣነውና መለው የፈለኩትን በፍቅርና በሰላም ሆኖ እንደዛ አትሆኑ ሰላምና ፍቅር ካለ ኢትዮጵያ ታድጋለች ተስተካከላለች ሁሉ ነገር ይስተካከላል ለኔ የመጣሁት በጣም ትልቅ በአራት አመት ውስጥ እንደውም ስሰማ ማስቲካ እየሸጥክ ቤተሰቦችን የምታስተዳድረው አንተ ነህ ብዙ ስራ ሰርቻለሁ ምን ትሰራለህ ለመጣው በቃ ሳምቡሳ ጨመርኩ ሳምቡሳና ፓስቲ የሚባል የዞርኩ ከዛ እንቁላል የተቃቀለ እንቁላል ሽምብራ በሚጥሚጣ ያርክ በሽምብራ ከዛ ወደ ኮሮና ሲገባ ማክስ ጀመርኩ ማስክ ደግሞ መሸጥ ጀመርክ ያዞርኩ ማክስና ሳኒታይዘር ሽቶ ያዞርኩ ነበር እሺ ከዛ ሽቶ የተበላሸ ይሆናል ሸጥ ሲል ሾዳ ጨመርኩ ጫማ ከአማርኛ ማልፋውን የራዳ አማርኛ ሁሉ ሾዳ ሁሉ መፖሸር ጀመርክ ሾዳ ከዛውን ከሾዳ ወዴት ሄድክ ወደ ማስቲካ አሁን ማስቲካ እሸጥክ ነው ዋው ሲወደድ ጊዜ ከማስቲካው ባሻገር ደግሞ የትርጉም ስራ ሁሉ ትሰራለህ ምን አስተርጉመህ ታውቃለህ ሶማሊኛም ትችላለህ እንዴ በሶማሊኛም ሰላም በል እንጂ አንተ ባለው ስኮራ ነው في አንታይ ነባጥማው ምንድነው ያልኩት ነባጥማው ምን ማለት ይባል የለም እንኳ ወሪያ ነባጥማው ወሪያም አለ ነባጥማው የለም ወሪያ እስካወራን ማለት ወሪያ እስካወራን ወሪያ ረስቻለሁ ዋው ስለዚህ አሁን የማስቲካ ንግድ እየሰራህ ራስህን ብቻ ሳይሆን ቤተሰቦችንም እያስተዳደርክ ነው ቦሌ አካባቢ አጠፋም ቦሌ አልጠፋም አሁን የት ሰፈሮችን ታውቃለህ ከተማ አውቃለሁ ፒያሳ 4 ኪሎ መርካቶ 22 ጎላጎል ሁሉ ቃንዳለ በለ አዲስ አበባ በደንብ ነው አዲስ አበባ እንዳለ የኢትዮጵያዊ የሆኑ ምግቦችን ትሞክራለህ ማልበሉ አለ ብለህ ነው ምን እስኪ አረ እንደ እስኪ ዱላት ጥብስ ሁሉ ሽሮ በየአይነት ሁሉንም ወደድከው አሁን ድሮ የመን ከነበረው የመን ምግብ ጋር የኢትዮጵያ ውስጥ ታነጻጽረው እንዴት ነው አንድ ነው ምግብ ያው ምግብ ነው እዛ ጋር ተመልካች ይብላል ዱባ ወጥስ ሞክሯል ይልዋል ዱባ በልተህ ታውቃለህ ዱባ የዱባ ፍሬ ነው ወይስ ዱባው ብቻ ዱባ ወጦ ነው ሁለቱም አውቃለሁ የዱባ እንደዚህ አረገ በላው ነበር ምንም ነገር ከመብላት ወደ ኋላ ተመለ አረ አንድ ነው ምግብ ነው ምግብ ዋናው ወር ነው ይግባና ያኑረን ስሰማ ሰዎችንም ታዝናናለህ አሉ የኢትዮጵያን የብሔር ብሔረሰቦች ቋንቋዎች መልመድ መናገር ብቻ ሳይሆን ዘፈኖቻቸውንም ትሞክራለህ
ጭፈራ ሁሉ ትሞክራለህ ስሰማ አሁን ጉራጌኛ ቅኝት ባንድ ጉራጌኛ ትሞክራለህ ዋው ለኦሳማ እስኪ ኦሳማ አማርኛም እስክስታ ጎበዝ ነህ አሉኝ በቃ ትንሽ እስኪ ደግሞ እስኪ ተከታው እስኪ ታይ ኦሳማ በጣም ለየት ያለ በጣም ጎበዝ ነህ ደስ ያለ ነገር መሰለ አሁን እኛ ራሳችን እዚህ ቁጭ ብለን ያንዱን ቋንቋ ለመልመድ ጥረት አናረግም ሰነፎች ነን አንተ ግን ከየመን መጣህ ማራችን ቁጭ አልክ የሁሉንም ቋንቋ የብሔር ብሔረሰቦች ጭፈራ ሁሉንም ለማየት ለማወቅ ለመሞከር ትተጋለህ እና እውነት ቀናውብህ ሁሉም ታዳጊዎች እንዳንተ እንዲሆኑ ተመኘው ስለዚህ አሁን እንግዲህ እንደሰማሁት ከሆነ ራስን ለመቻል የራስን ሱቅ ለመክፈት አንዳንድ ነገሮች ጥረት እያደረክ ነው የራስ የሆነ ቋሚ ማድራሻ አለ ስልክ አለ ስልክህን ይፋ ብታደርግና ሰዎች ቢያግዙ ይመቻሃል አሁን እኛ ቃል እንገባለን ሁሌም አብረህ ካንተ ጎን አለን ምንም እንዳታስብ ሱቅ ለመክፈት ሐሳብ አለ እሱ እናግዛለን እርግጠኛ ነኝ ኦሳማ መሐላችን ከየመን መጥቶ ነው በጦርነቱ ምክንያት ትልቅ ሐሳብ አለው ባካችሁ ተግባቡ የጦርነትን አስከፊነት አይቼዋለሁ ሰላም ላይ ፍቅር ላይ መግባባት ላይ አተኩሩ ለዚች አጭር እድሜ አትባሉ አይነት መልእክት ነው ያለ አሁን ብዙ ጊዜ ኢትዮጵያ ውስጥ ትልቁ ችግር ምንድነው ይሄ መሬት የኔ ነው ይሄ መሬት ምናምን እንደውም ደራርሱ ባለፈው ብለዋለች እኛ የመሬት እንጂ መሬት የኛ አይደለም የመሬት ባለቤት ማን ነው እሱ ብቻ ነው አይደል ያ አላህ ብቻ ዋው ስለዚህ በዚህ አድራሻ ኦሳማን ማገዝ ይቻላል የቤተሰብ ኃላፊነት ገና በልጅነት ነው ያለብህና ትምህርቱ ላይ ምን አሰብክ ኦሳማ የተማርኩ ጎን ወደፊት ምን ለመሆን አሰባለ ዶክተር ዋው በጣም ደስ ትምህርቱም ላይ ቢሆን ምንም ችግር የለም አንተ እንዳታስብ የሚያስፈልጉ ቁሳቁሶች ካሉ አለልኛ እሺ ኢትዮጵያኖች አለና እሺ እና በመላው ዓለም ያላችሁ ሰይፉ ቢቢኤስ ተመልካቾች ኦሳማ እንግዲህ ትልቅ መልእክት አለኝ ይሄንን ሾው የምፈልገውም ለዛ ነው ብሏል ሰላም ፍቅር መግባባት አንድነት ሰብኳል ሌላ ቀሪ ያላልከው መልእክት አለ እንዴ አለቃ ይሄው ነው መልእክቱ ስለዚህ ያው እንግዲህ ኦሳማ የሰይፉ ቢቢኤስ እንግዳ ሆኖ ህልም ተሳክቷል ሰይፉ ቢቢኤስ ላይ ካልቀረብኩ ብለህ ነበር አሁን ደስተኛ ትመስለኛለህ በጣም ስለዚህ በጀመርከው ጉራጌኛ ቀኝት ባንድ እስኪ ሸኙት ኦሳማን ኦሳማ